ሊትራሪ ግን ስንረዳው ዝም ብሎ ሰገጤ ማለት ይሄ ነው ወጋሚ እንቅፋት የሆነ አለ አይደል ዝም ብሎ የሆነ ገገማ ግርር ያለ ነገር ነው የሚመስለኝ እንግዲህ ጊዜ ኢንፎርሜሽን ቴክኖሎጂ ዘመን ስለሆነ የመገናኛ ብዙሃን በብዙ ፕላትፎርሞች መጥተዋል ለምሳሌ ዩቲዩብ አለ ቲክቶክ አለ ሌላ ምንድነው መሰለ ቴሌግራም አለ ኢሞ አለ ዋትስአፕ አለ አይደል ትዊተር አለ ብዙ ነው እንግዲህ ውሃም በአግባቡ ሲሆን ትጠጣዋለህ ትታጠብበታለህ ልብስ ትታጠብበታለህ አትክልት ታጠጣበታለህ ታጸዳበታለህ አካባቢ ምናምን በአግባቡ ካልሆነ ግን ምንድነው እሳትም ያቃጥላል ይበላል አንተንም ይበላል ንብረትም ያወድማል ሀገርም ያቃጥላል ውሃም በአግባቡ ካልሆነ ደግሞ ምንድነው ውሃ ውስጥ ውቅያኖስ ውስጥ ዝገባ ይገላል አጠቃቀምህ ነው ለምሳሌ ይሄ የሚዲያው ፕላትፎርም መጥቷል አይደለም አንድ ሰው ሁለት ሰው ምናምን መላው ዓለም ላቁሞቢል የማይሆን ነገር ነው በቃ አሁን በቻሌንጅ ነው ሚዲያው መጥቷል ግን ምንድነው ጠቃሚ እኮ ነው ሚዲያው ለምሳሌ አሁን ያለ ቴሌግራም ንግድ እኮ አሰራ በጣም ጠቃሚ እኮ ቻናል ነው ለምሳሌ ቴሌግራም ብታይ ዩቲዩብ መልእክት የምታስተላልፍበት ነው ቲክቶክም ግለሰቦች ዘና የሚሉበት እኮ ነው ግን ምን መሰለህ መምረጥ ላይ ማለት መጀመሪያ ይሄን ሐሳብ የሚያቀርቡ ሰዎች ሳንሱር ማድረግ አለባቸው ንግግራችን ማህበረሰብ የሚጎዳ ሃይማኖትን የሚጎዳ ባህልን የሚጎዳ ሀገርን የሚያፈርስ ደስ የማይል ስዕል የሚያመጣ ከሆነ ንግግራቸውን አዳምጠው መቁረጥና ማስቀረት ልጆች ራቁታቸውን የመጡበት ነው ጋጠወጥ ሰዎች የተሸለሙበት ነው ለሀገር ምንም አይነት ሚና የሌላቸው ሃይማኖታዊ የሚሆን ሳይንቲፊካሊ የሚሆን ምንም አይነት ለሀገር ጠብታ የሌላቸው ሰዎች እንቶ ፈንቶሪ አውርተው ተጋነው እውቅና ያገኙበት የፈመሱበት የሰገጡበት የተጃጃሉበት ከዛውም ለዛ ለተጃጃሉበት ነገር ይሄ ሲከናወን ደግሞ ሸላሚው አለ ሸላሚው እነዚህ መጥፎ ሰዎችን እየሸለመ ነው ለትውልዱ አርአያ የማይሆኑ ትውልድ እንደወድቅ ያደረገ ነው ይባስ ብሎ ደግሞ እዛ ጋር ጋብዞ ያመጣቸው ሰዎች አዋርድ ሽልማቱ ጋር አይደል እንደ ክብር እንግዳ ያቀረባቸው ሰዎች ትልልቅ ሰው ሆነው በሃይማኖታቸው የተሻሉ ተብለው በእድሜያቸው ትልቁ ነው ብዙ ክፉ ደግ ያዩ ሆነው ነገር ግን ይሄንን ተዋላሉም የብልግናው አካል ሆነዋል ነው አይደል የሚያበላሽ ነገር ይዘው መተው ገነው ወጡ ፌመስ ሆኑ ፕላስ ዛት ሰግጠው ተሸለሙ ያውም ተማረ አለበት ሀገር ላይ እነዛስ ነው አይደል የምትለው እንግዲህ ምን ይደረግ ማለት የኢትዮጵያ ማህበረሰብ ህዝብና መንግስት ወደፊት እየተሻሻለ ሊመጣ ይችላል ይሆናል ለምሳሌ ካነሳው ስለ ሽልማት የኖቤል ሽልማት አለ አልፍሬድ ኖቤል ስትመለከት ደማሚትን ወይም ዳይናማይትን የፈጠረው ሰው በሳይንስና ቴክኖሎጂ በፊዚክስ በኬሚስትሪ በባዮሎጂ በኢኮኖሚክስ በሰላም ብቻ ወዘተርፈ በእነዚህ ጉዳዮች ከፍተኛ አስተዋጽኦ ላበረከቱ ሰዎች ይሸለምልኝ ብሏል he was genius በቃ ማለት ለዓለም አንዳች ኮንትሪቢዩሽን የሆነ ሰብስታንስ ያለው ነገር አንዳች ቁም ነገር ላበረከቱ ሰዎች ምንም ላላበረከቱ ሰዎች የሚሸለምበት ሰዓት ላይ ደርሰናል መፍትሄው ምንድነው ሲባል እንግዲህ በሀገርም በዓለም ደረጃ ሶስት ሰዎች አሉ ሀገርን የሚለውጡ አንደኛ መንግስትና ባለስልጣናቶች የመንግስት ባለስልጣናት ሁለተኛ ባለሀብቶች ሶስተኛ የእውቀት ሰዎች የእውቀት ባለቤቶች ባለሀብቶች እና ባለስልጣናት ሶስቱ በአንድ ከተዋቀሩ ሀገርን ይቀይራሉ ሌላውማ እንዳንተና እንደኔ ያለውማ ምን እነዚህ ግን ሶስት ሰዎች ሀገርን ሙሉ በሙሉ መቀየር ይችላሉ ለምሳሌ የእውቀት ባለቤቶች ስንል በሳይንስና ቴክኖሎጂ በማህበራዊ ሳይንስም ወይም በሶሻል ሳይንስ ውስጥ ማን ነው በናቹራል ሳይንስ ውስጥ ያሉ ሃርድ ሳይንስ ላይ ያሉ የሚሆን ሶሻል ሳይንስ ላይ ያሉ የሚሆን የሳይንስ ሰዎች የሃይማኖት ሰዎች በየትኛውም ህይወት መንገድ ጥልቅ እውቀት ያላቸው የእውቀት ባለቤቶች ማህበረሰብን ይቀይራሉ እሺ ቆይ ከዛ ባለሀብቶች ደግሞ ኢንቨስት ሲያደርጉ ብዙ ወጣቶችን በተማሩበት ፊልድ ያስገባሉ መንግስት ደግሞ ምን ያደርጋል ኮኦርዲኔት ያደርጋል ባለሀብቶችና የእውቀት ባለቤቶችን ኮኦርዲኔት ሲያደርግ ሀገር ይቀየራል እነዚህ ሶስቱ ተናበው ካልሰሩ ችግር ነው የማን ኃላፊነት ነው ካልከኝ አሁንም ለትውልድ መፍረስ የነዚህ የሶስት ሰዎች ጉዳይ ነው የባለስልጣናት የባለሀብቶችና የእውቀት ባለቤቶች ለምሳሌ መስጂድ ውስጥና ቤተክርስቲያን ውስጥ ተው ብሎ የሚያስተምር አይደል ስነ ምግባርን የሚያስተምር ትልልቅ ሰው ሲኖር አይደል በመንግስት በሚዲያ ደረጃ አይደል በህግም ደረጃ በየትኛው መለኪያ ማለት ነው ወጣ ያሉ መጥፎ ነገሮች ሲመጡ ማስተካከል የሚችለው መንግስት ነው አይደል
እነዚህ ተቀናጅተው ሲሰሩ ጥሩ ለውጥ ይመጣል። ምን አንፃርማ መጀመሪያ አንተ ለምትሰራው ስራ ኃላፊነት አለብህ እያንዳንዱ ስራ ፕላስ ደግሞ ሀያ ሊኖርህ ይገባል። ትንሽ አፈር ማለት መቻል አለበት። ስለ ብልግና ሲወራ አፈር ማለት መቻል አለበት። ለምሳሌ እኔ የማስታውሰው ልንገር፣ ስብሐት ገብረእግዚአብሔር ደራሲውን ታውቀዋለህ? ስብሐት ገብረእግዚአብሔር ደራሲው ምን ይላል መሰለህ? ለምሳሌ እጅን እጅ አይንን አይን ካልነው እኔ ለመጥራት ስለሚደብረኝ ነው። ያ ማለት ሃይማኖቱም ያደጉበት ባህልም ወግም ስርዓትም ትምህርቱም ስለማይፈቅድልኝ። ለምሳሌ እኛ የመራቢያ አካላት አይደለ ወይም ሀፍረተ ገላ ነው አይደል የምንለው አይደል እንዴ? እሱ ግን አይንን አይን እጅን እጅ ካል የመራቢያ አካላትን ለምን የመራቢያ አካላት እንለዋለን? ለምን ሀፍረተ ገላ እንለዋለን? ለምን ቀጥታ እንናገረውም ይላል። ብልግና ነው ባይዘው። ትልቅ ሰው ነው ይሄ ሰውዬ። ትልቅ ሰው ሆኖ ደራሲም እንደመሆኑ መጠን ትልቅ ሰው ሆኖ ነገር ግን ብልግናን ይፋ ማውጣት ይፈልጋል። አሁን እንደኛ ሀገር ነው እኮ ብልግና ይሆን፣ እንደኛ ሀገር ባህል ብልግና ነው። እንደሌሎቹ ግን ምንም አይልሆን። ማህበረሰቡ ሃይማኖት ላይ ያለው፣ ባህል ላይ ያለው፣ ሳይንስና ቴክኖሎጂ ላይ ያለው ኤቭሪባዲ እያንዳንዱ ሰው ትክክል አለመሆኑን በተገራና ስነ ስርዓት ባለው መንገድ ማውራት መቻል አለበት። ለምሳሌ አንተ ሰግጥ ፈምስ በጣም መጥፎ ነው መብትህ አይደለም ስትል እኔ መብቴ ነው ቢልስ ዲሞክራሲ ነው። እኔ መብቴ ነው ቢል ችግሩ ያለው ማን ላይ ነው ካልከኝ የሃይማኖቱ ባለቤቶችና የሃይማኖት አባቶቹ ጋርና ማለት ነው አማኙ ጋር ነው ችግሩ ያለው። ምክንያቱም ለምሳሌ አሁን እኔ ሄዳ ቂራአት እንዳትቀራ አላለኝም፣ ቁርአን እንዳትቀራ አላለኝም፣ ሐዲስ እንዳትቀራ አላለኝም። የፈለኩበት ቦታ ሄጄ የመቅራት መብት አለኝ። ሰው ምንድነው ይሄ ጥፋት ያለው ማንጋ ነው ካልከኝ ማህበረሰቡ ነው። ማህበረሰቡ ራሱን መጠየቅ መቻል አለበት። ማለት ሃይማኖት የሌላቸው እነ ሰሜን ኮሪያዎች እንኳን ባይዘው ሰሜን ኮሪያ ላይ ሃይማኖት የለም፣ ኤቲስት ነው ማሪዮን እንኳን ብታይ ኪንግ ጆንግ ግን ሳይንስና ቴክኖሎጂ ላይ እንዴት ሚሳኤልና ኒውክሌር ቦምብን ሮኬትን እንዴት እንደሚጠበቡበት ግን እያየ ፊዱንያ ወልአኺራ የሚጠቅምህም ማለት ነው። የነዛን የነቢያት ፋና ተከተል ከአደም አለይሂ ሰላም ጀምሮ አንድ ነገር ልንገርህ። ለምሳሌ if you see from Adam alayhi salam up to the last prophets, Muhammad sallallahu alaihi wasallam, all the messengers and the prophets preaches towards tawhid or believing by one true God or monotheism. ሁሉም ከአደም አለይሂ ሰላም ጀምሮ እስከ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ድረስ ያሉት በሙሉ የሰበኩት ምን ነው? ተውሂድን ነው። በአንድ አላህ እመኑ ነው ያሉት። ጥርት ኩልል ያለ የነቢያትን ፋና ተከተል፣ የሰለፎችን ፋና ተከተል ከቻልክ አይደል? አላህ ይምራንና ሁላችንንም ማለት ነው። ከዛም በሳይንስና ቴክኖሎጂ ደግሞ በምክንያትና ውጤት ያመንክ የዳበረ ማህበረሰብ ሁን በቃ አይደል? በሳይንስ እውቀት ያለው አይደል? በሃይማኖት እውቀት ያለው ሀገሩን የሚገነባ ለሌላ አሳልፈው የማይሰጥ ምርጥ ዜጋ ለመሆን ሞክር እንጂ ምን መሰለህ ለውጥ የሚመጣው ከራስ ነው። አንተ ራስህን አሪፍ እያረክ ስትመጣ ሌላው እኔም እያረኩ ሌላውም እያረገ ሲመጣ አሪፍ ማህበረሰብ ይፈጠራል። እኔ የምለው ምንድነው መሰለህ እያንዳንዳችን አሪፍ ዜጋ ለመሆን እንሞክር። አሁን ለምሳሌ ልንገርህ፣ ቅድም እያልን ነበር እንደነ ጆን ዳንኤል አይነት እንደነ አዶናይ አይነት ማይብ ትውልድ ፈጥረህ አይደል? ባህሉን የማያውቅ ሃይማኖቱን የማያውቅ ሀገሩን የማያውቅ አይደል? ሳይንስ የማያውቅ ዝም ብሎ ግልብ የሆነ ዝም ብሎ ባዶ የሆነ ትውልድ ፈጥረህ ልትወቅስ ብትሞክር እንዴት ይሆናል? አስተምር መጀመሪያ ነው። እኔ በእርግጥ ያው እስላማዊ እውቀት ያን ያህል የለኝምና ያኔ በነብዩ ሰለላሁ ዐለይሂ ወሰለም ዘመን ሰውየው መጥቶ ልጄ መታኝ ብሎ አላቸው። በዑመር ጊዜ ልጄ መታኝ ምናምን ሲላቸው ምንድነው ልጅ የሚሰራው ምናምን ብለው ሲጠይቁት ግመል ነው የሚጠብቀው ግመል ነው የሚጠብቀው አላቸው ለነብዩ ሰለላሁ ዐለይሂ ወሰለም። ግመል መስለው ነው ዑመር ነው ለዑመር እኮ ግመል መስለው ነው ለዑመር ነው ያለው። በዑመር ጊዜ መጥቶ ግመል መስለው ነው ምናምን አላቸው ይባላል። እኔ ያው የስሚ ነው እስላማዊ እውቀት የለኝም በዛ ዙሪያ እና ምን ልልህ ፈልጌ ነው ብታስተምረው እኮ አይመታህም ነበር ነው መልእክቱ። አላስተማርከውም። ከሁሉ በፊት ምን ይቀድማል? አስተምር ቀይር። የሰው ልጅ በባህሪው እኮ የሚቀየር ፍጡር ስለሆነ ቀይር፣ አስተምር። መጨረሻ ማለት የምትፈልገው ካለ እንዝጋው። መጨረሻማ ምን መሰለህ እንግዲህ ኢንፋኖስ ሚዲያን ማበረታታት ነው፣ ሰብስክራይብ ማድረግ ነው፣ ኮሜንት መጻፍ ነው። ማህበረሰብን ይጠቅማል የሚባሉትን አንዳንድ ጠቃሚ ነገሮች እያመጣ ለህብረተሰብ ያስተላልፋል እና አበረታቱት ነው፣ ሌላ ነገር የለም። እስካሁን ለነበረን ቆይታ
በጣም አመሰግናለሁ።